ከቻላችሁ ወንድማችሁን የአእምሮ ሕክምና ያለበት ሆስፒታል ብትወስዱት ሳይብስበት ራሱን ሳያጣ ሲገባው ደግሞ በጸጸት ጭንቅላቱ እንዳይለቅ ከራሱ ጋር እንዳይጣላ ወደ እምነት ቦታ ይሄ እንዴት ነው ሕክምና ያለበት ሳይካትሪስቶች የሚያዩበት ቦታ ብታስጠጉት ጥሩ ነው። የእውነት ካሰባችሁ፣ ምክንያቱም አባት አስፈላጊ ነገር ነው። በተለይ ለአንድ ቤተሰብ አባት ምሰሶ ነው። ገብቶሃል አይደለም? ሲቀጥል ደግሞ አንዲት እናት እንደ አባትም እንደ እናት ሆና እኮ ማሳደግ ትችላለች። ግን ደግሞ የአባት ቦታ የአባት ነው፣ የእናት ቦታ የእናት ነው። የተለያየ ቦታ ነው ያለው። እንደ እናትም እንደ አባትም ሆኜ አሳደግኩኝ ምናምን ብዙ ሰው እንላለን። ግን ደግሞ አለ የአባት ራሱ ቦታው አለ። ይሄ ለመሆን እንሞክራለን እንጂ ማናችንም እንደ አባት የሚሆን ነገር የለም። ስለዚህ እሱም ቢያንስ ባልነቱ አልተሳካለትም፣ ሴት መቀየር ያዋጣኝ ካለ ቢያንስ ለልጁ አባት ይሁን። ከእናቱ ልጁን ከእናቱ በመነጠል በመደበቅ በአንዲት ሴት 3 ሴት 4 ሴት እያመጣ በማስቀናት ቤቷ ሄዶ እዛ ከአንዲት ሴቷ ጋር እንትን ማለት ምናምን አይደለም። ወንድነት ሲጀመር ምንም እንደሆነ አላወቀም። ብቻ እሱ ሁሌ ጀብድነቱ ምኑ ሴቶች በእኔ ተጣሉ፣ ሴቶች እንዲሆኑ ነው የእሱ ሁሌ አርዕስተ ዜና። ስለዚህ ለልጄ እንዲያረኩለት ብሎ አንድ ቀን ሲያወራ ሰምቼ አላውቅም። በቃ ልጄን ላስተዋውቅ እኔ ልጅ አለኝ እኮ ምናምን ሲል ነው እንጂ ለልጁ ምንም ሲያደርግ አይተን አናውቅም ማናችንም። ግን ሩታ በጣም ብዙ ነገር ባናይም የሚታይም ነገር ታደርጋለች። ምክንያቱም ይሄ እናትነት አለ። እሱ ግን እኔ ምንም አላውቅም። አባትነቱን ከረሳ ልጁ ከራሱ ጋር ነው ብዬ አላስብም። ስለዚህ አንተም እናትም አባትም ሁላችሁም ተባብራችሁ እባካችሁ ልጃችሁን አሪፍ ቦታ አሪፍ ሕክምና የሚሰጥበት ቦታ ውሰዱት። አንድ ሰው ከሰው ጋር ተቀላቅሎ ስላወራ ስለተጫወተ ብቻ አይደለም ስለ ንቦናው ወይ ተቃውሷል ይሄ ልጅ ወይ ደግሞ ከጤናው አይደለም እንጂ ጤነኛ ሰው እንደዚህ አያደርግም። ምን ለማለት ፈልጌ መሰለህ? ይሄ አሪፍ ጸድ ቤተሰብ እንዲኖራቸው እናንተም እየዞራችሁ እኔንም ሌላ ሰው ምናምን እባካችሁ ከእንትና ህይወት ይውጡ ከማለት እሱን አሪፍ ሕክምና ወስዶ እሱ የሚሻለውን ነገር አንድ መርጦ መገላገል ይሻላል። ለሁሉም ጤናማ ነገር ይሄ ነው እና እኔ ልሂድ መሰለኝ ከጨረስኩኝ። እሺ፣ በመጀመሪያ ደረጃ አግብረሽን ስለመጣሽ መጀመሪያ ማለት ነበረብኝ። አመሰግናለሁኝ። ግን ያው እኔ ምንድን ነው አብረሽ እዚህ ጋር መሆንሽ ትርምሱ ብጥብጡ ዞሮ አንቺ ጋር የሚመጣ ነገር ስለሆነ ከዛ ነገር አንድ ራስሽን እንድታደኝ ብዬ ነው። ያ ነገር ያው ስታስቢ ይገባሻል ብዬ አስባለሁኝ። በደንብ አስቢበት። ስለመጣሽ ግን አመሰግናለሁ።